ሰላም ጤና ይስጥልኝ ውድ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? አዳዲስ የተሰሙ መረጃዎችን ወደ እናንተ እናቀርባለን። በቅድሚያም አርዕስተ ዜና። ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። የመንገድ ላይ ስብከትን የሚያስቀር የሕግ ማሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባም ተገለጸ። በአፋር ክልል የተቃውሞ ሰልፍ እየተካሄደ ነው። እነዚህና መሰል መረጃዎች እናቀርብላችኋለን። እስከ መጨረሻው አብራችን ቆዩ። ህወሓት ጥቅምት 26 2018 ዓ.ም በአፋር ክልል መጋሌ ወረዳ ትንኮሳ መፈጸሙን ተከትሎም ትናንት ዳር 1 2018 ዓ.ም ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህወሓትን ወታደር ትንኮሳ በመቃወም ሰላማዊ ሰልፍ እያደረጉ ይገኛሉ። ትናንት በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን ዛሬ ዳር 2 2018 ዓ.ም በፋንቲ ራሱ ቴሩ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀል እናወግዛለን፣ እንታገላለን ይላሉ። ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህወሓት ለራሱ ለትግራይ ህዝብ ጠላት ነው፣ ህወሓት የአፋር ታሪካዊ ጠላት ነው የሚል መፈክሮች በሰልፉ ላይ እንደተጸባረቁ ያገኘነው መረጃ ያመለክታል። የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸም። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማር ሁኔታም በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባም የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገለጸም። ቢሮው ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማትና ጉባኤ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ሲሆን የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 ቀን 2018 ዓ.ም በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይ በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩም በንግድና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ማህበረሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱም የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነ ተናግረዋል። ይህንን በተመለከተ በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖርም ጠቁሟል። ዶናልድ ትራምፕ ከታሪፍ ከሚገኘው ገቢ ከሀብታሞች በስተቀር ለሁሉም ዜጋ $2000 ይሰጣል ሲሉ ተናገሩ። ወደ ነጭ ቤተ መንግሥት ሲገቡ ይዘውት ከመጧቸው ሀሳቦች መካከል አንዱ በሀገራት ላይ ታሪፍ መጣል የነበረው ትራምፕ አሁን ደግሞ ከታሪፍ ገቢ ለአሜሪካውያን የድርሻ ክፍል አድርጋለሁ ብለዋል። ትራምፕ ከፍተኛ ገቢ ከሚያገኙ አሜሪካውያን በስተቀር ሁሉም ዜጋ $2000 እንደሚሰጠውም ተናግረዋል። ትራምፕ ከታሪፍ በተቃራኒ የሚቆሙ ሰዎች ሞኝ ናቸው ያሉ ሲሆን አሁን ላይ በጣም ሀብታምና የምንከበር የዓለማችን ሀገር ነን ሲሉ ገልጸዋል። የኑሮ ውድነት የዓለም የአክሲዮን ገበያው ሪከርድ ላይ ነው በማለት ለሁሉም ከከፍተኛ ገቢ ከሚያገኙት ውጭ $2000 ይከፈላል ሲሉ ተናግረዋል። የገንዘብ ሚኒስተሩ ስኮት ቤንሰንት ስለ ክፍያው ከትራምፕ ጋር አልተነጋገርኩም ያለ ሲሆን ክፍያው በቀጥታ ከመስጠት ውጭ ታክስና ብድር እንደ መቀነስ ባሉ አማራጮች ሊሰጥ ግን ይችላል ሲሉ ተናግረዋል። ትራምፕ ሁሉም አገር ላይ ማለት በሚቻል ደረጃ ታሪፍ የጣሉ ሲሆን ይኸውም ታሪፍ ከፍተኛ ገቢ በማምጣት አሜሪካን ባለጸጋው ሀገር እንዳደረጋትም ተናግረዋል። ከሰሞኑ በምጽዋ ኤርፖርት በተደጋጋሚ የጦር አውሮፕላኖች እያረፉ ይገኛሉ። ከቀናት በፊት ራዳ አየር መንገድ ኤል-62 የጭነት አውሮፕላን ከኢራን ዋና ከተማ ቴህራን ተነስቶ ኤርትራ ምጽዋ ኤርፖርት አርፏል። ይህ የጭነት አውሮፕላን ከኢራን መሳሪያ ጭኖ እንደመጣ የታወቀ ሲሆን መሳሪያው ምናልባት ለሱዳን ጦር ኃይሎች ወታደራዊ ማጠናከሪያ ሊውል እንደሚችልም እየተገመተ ነው።